ቀን መሸኛ ቅኔ። ግጥም እንጽፍ ነበር መልከኛ መልከኛ፣ በዚያን ደግ ዘመን የተባረክን እኛ። ዛሬ ዘመን ከፍቶ ዕቃቢ ተገፈን፣ ቅኔ መዝረፍ ቀርቶ ቀን መርገም ተረፈን። እዩት ሕዝቡ መሃል ቅኔ ያጣ ጆሮ፣ ግጥም የጠማው አፍ። በእኛም አትፍረዱ እኛ ምን እንጻፍ። አንድ ጊዜ እንዲሆነ የልጅነትን ወግ የልጅነትን ጣዕም በግጥም ልንቀምም፣ ፊደል ስናባብል ቃል ስናሽኮረምም ምን እንሰማለን? የአፍሪካ ሕፃናት ገና ንፍጣቸውን በወጉ ያልጣሉ ነፍጥ አንጠለጠሉ ሲባል ይህንን ስንሰማ ዋ የዛሬ ልጅነት ማር ሲሉት ግራዋ ብለን ከማላዘን ከመቆዘም በቀር ትንኝ ታህል ስንኝ አልቋጠርንም ነበር። በደጉ ዘመን ግን ግጥም አምርተናል ባያሌው ባያሌው። ዛሬ ቀኑ ጠሞ ቅኔ ጠማው ቆሌው። ደግሞስ ምን ይጻፋል የኮረዶች ዳሌ የተሞናደለ፣ በሚረጨው ውበት ነዋሪው ማለለ ብለን እንዳንገጥም ዳሌ አባሞ እንዳሌ ተራራው ተራራው። በዚህ በእኛ ዘመን ውበት መርጨትቶ ፈስ መዝራት ነው ስራው። ታዲያ ምን ይገጠም ምን ይስራ ገጣሚ? የሚታየው ሁሉ ውበት የለሽ ቋሚ። ደግሞ ይሄን ትተን ለተፈጥሮ አደልተን ተፈጥሮ ሞላላት እንደመም ጎበዝ፣ ወፎች ሲዘምሩ ዛፉ ሲወዛወዝ ብለን ስንጀምር አፍ አውጥቶ ዛፉ አዛዥ ናዛዥ ንፋስ በሽውታው ጉልበት እየገፈተረኝ ስወዛወዝ ጊዜ ዳንሰኛ መስላለሁ ዳንኪራ አማረኝ ይላል በማላዘን ዛፉ ወደ ቡቡ። ወፎች ተቀብለው ይህን ሲያራግቡ ንፋስን በዜማ ፊት እንዳላጀቡ ነፋስ ሹመኛ ነው ዛፍ አሸርጋጅ ዜጋ፣ እፍ ሲሉት ወዲህ እፍ ሲሉት ወዲያ በከንቱ የሚላጋ ይላሉ በጩኸት ጩኸታቸው አይጥም። ታዲያ በዚህ መሃል እንዴት ይፍለቅ ግጥም? ወፎች አይዘምሩም ዛፎች አይደንሱም ነፋሳት ጠግበዋል። አሬ ግጥም አምላክ ለፍርድ ተሰየም በችሎት ላይ ዋል ብለን ጮህን። ይህን የኛን ጩኸት ይህን የኛን ብሶት የግጥም እጦትን ታዝበው አበው ገጣሚያን በኢየሱሳዊ ኃይል መቃብር ፈንቅለው ይናገሩ ጀመር። እነሱ ሲያወሩ ነጎድጓድ ከሰማይ ያስተጋባ ነበር። እናም እንዲህ አሉ። መጽሐፉ እንዲናገር በመጀመሪያም ቃል ነበር። በዚያ ቃል ግጥም ስንጥፍ ዘመን አዝማናት እልፍ። በአንድ ቃል ሺህ ግጥም ማምረት ይመስል ይሆናል ተረት። ተረትስ ይሄኛው ዘመን ይሄ የእናንተ ድሪቶ፣ ሁነኛ ቀን ያጣ ቃሉ ካሸዋ በርክቶ። እንዲህ ሲሉን ከፋን፣ ሲከፋን በረታን። አልቃሾች ለቋሚ ብላሾች ለሙታን ሆነን አንታይም በሚል አንዳች ወኔ እንጫጭር ጀመር ቀን መሸኛ ቅኔ። እንደዚህ የአፍሪካ ሕፃናት ነፍጥ ሲተኩሱ ድድዱ ድድዱ፣ ደንደሳም ዳሌዎች አላሳብ ሲፈሱ ድድዱ ድድዱ፣ የነፍሳት ጥጋቦች በዛፎች ጆሮ ላይ ድድዱ ድድዱ፣ አበው ሲናገሩ ነጎድጓድ ከሰማይ ድድዱ ድድዱ። ድው ነው ድድዱ ድድዱ ሁልለት። ይህ ለኛ ግጥም ነው፣ ይህ ለኛ ቅኔ ነው። ለምለም አብቃ ያለት